ሰብ ነገር ሲነሳ ብዙ የገደው ልጆች ነበር እኔ አንዱ ነኝ ከዛ እኔ ጓደኛ ነኝ ጴጥሮስ አሉ ጴጥሮስ ገደቾ ባለ ተቻለኝ ነው ከዛ እነ ዘካርያስ አሉ በዚህ የተነሳ አሰብ የተተከለው ዛፍ ሁሉ በእኛ ልፋት አፈር ጉርጓድ ስንቆፍር ጮህ ያወጣን አፈር ከውጪ ይነን እየመጣን እንደምንሰራ ሁሉ ሌሎችም ብሔረሰቦች ልጆች ነበሩ አንድም እዛች አካባቢ ኤርትራዊ አልነበረም አፋር ነው ያለው የወሎ የደሴ የጎንቦልቻ የባቲ ምናምን ልጆች ናቸው እዛ አካባቢ የነበሩት ካሰብ ተፈሪ መመጡ የነበሩ በብዛት ወደብ ላይ የሚሰሩት መሪታይም ወደብና ሪፋይነሪ ዋና መስሪያ ቤቶች ነበሩ እዛ የነበረ ህብረት በጣም ጥሩ ነበረ ማለፍ የማይገባ ወደ ከጃችን የወጣ ነገር ነውና ጠቅላይ ሚኒስትር አብይ የሚለው መንገድ ሊንከተል ይገባል እኛ የገደው ልጆችንም ለፍተንበታል ራዳር ላይ ነው ሰራነው እዛች ላይ ሆነን እንደው የሶም ባውንደሪ ሁሉ አልፈን እንቆጣጠር ነበረበት ሁኔታ ሲነሳ ዛሬ ያለው ህብረተሰብ እንዴት ነገር እንደማይገባው የእድሜ ልዩነት ስላለ ይመስለኛልና በጠቅላይ ሚኒስትሩ ያለው ነገር በተንተ ተከታትለን ኑሮ እንዲረክስ ከፈለግን ይሄን ነገር መፈጸም አለብን የሚል ሐሳብ ለመስጠት ነው